ፍቺ ክፍል 2 ዛሬ የምናቀርበው ስለ 3 ቁጥር ነው። በ3 ቁጥሮች ውስጥ ሁለት ነገሮች እናያለን። ሶስቱ ግብራችንና ሶስቱ ስጋችንን እናያለን። አሁን ለምንነጋገረው ስለ 3 ቁጥር ሚስጥር ከመጀመሪያችን በፊት ግን ክፍል 1 ማስተዋወስ ይኖርብናል። በክፍል 1 ቆይታችን ስለ 3 ቁጥር አራቱ ባህሪያተ ስጋችን እንዴት አጣምረንና እንዴት ሲጣሉና እንዴት ሲግባቡ እንደነበረ አስረድተናል። በውስጣቸውም ሶስት ነገሮችን እንደሚይዙ ተነጋግረን ነበረ። ያላየ ሰው ካለ ዲስክሪፕሽን ላይ በምናስቀምጠው ሊንክ ተመልሶ ገብቶ ማየት ይችላል። የዛሬ መርሃ ግብራችን ስንጀምር የመጀመሪያው የሚሆነው ስለ ሶስቱ ግብራችን ነው። የሶስቱ ግብራችን ላይ ደግሞ ስንጀምር ሶስት ነገሮችን እናገኛለን። ኃይለ ዘር፣ ኃይለ እንስሳና ኃይለ ንባቢት እናያለን። ሶስቱ ነገሮች አሉ። የመጀመሪያው የምናየው ስለ ኃይለ ዘር ነው። ኃይለ ዘርን በምንመለከትበት ጊዜ የሰው ልጅና እጽዋትን ያስመለክተናል። እነዚህ ሁለት ነገሮች አራቱን ባህሪያተ ስጋ እንዳጣመሩና ወደፊትም መኖር እንደሚችሉ ያስመለክታል ማለት ነው። እንደሚዋለዱ ያመለክታል ማለት ነው። በመቀጠልም ደግሞ ኃይለ እንስሳን እንመለከታለን። ኃይለ እንስሳ የምንለው ደግሞ እንስሳዊ ግብር ያላቸው ናቸው። እንስሳዊ ግብር አላቸው ሲባል በደመ ነፍስ የሚኖሩ ናቸው። ለዛም ነው በደመ ነፍስ ስለሚኖሩ ደማቸው ካልፈሰሰ እንስሳትን አትብሉ የሚባለው። ምክንያቱም ነፍሳቸው በደማቸው ላይ ስለምትሄድ ማለት ነው። ልክ እንደ ሰው ማለትም በትንሹም ቢሆን ያስታውሳሉ እና ማየትም ይችላሉ። ያዩትም ነገር በትንሹም ቢሆን ማስታወስ ይችላሉ ማለት ነው። በመቀጠልም ደግሞ የምናየው በደነ ነፍስ ነው የሚኖሩት ሲባል በሁለተኝነት የምናየው ልክ እንደ ሰው ይበላሉ፣ ይጠጣሉ፣ የትም ይሄዳሉ። ከዛ በኋላ የሚያደርጉትን ነገር ግን አያውቁም። ለዛ ነው ደበነ ነፍስ ነው የሚኖሩት የሚባለው። የሰው ልጅም የሚባለው ደበነ ነፍስ ነው ያለው ከተባለ ነባቢነቱን ሳይጠቀም ሲቀር ነው። በደነ ነፍስ ነው ያለ የሚባለው ሰው ደግሞ ልብላ ይላል፣ ልጠጣ ይላል፣ ፈቃደ ስጋ ላድርግ ይላል ማለት ነው። ይህም ብቻ ሀሳበ ስጋውንና በምድር ላይ ያለውን ብቻ ሲያስብ ነው ማለት ነው። አሁን እንስሳቶችም ካየዋቸው ይበላሉ፣ ይጠጣሉ፣ ሌላ ነገር ግን አያስቡም ማለት ነው። የሰው ልጅ ግን ለዚህ ስላልተፈጠረ ነው። ኃይለ ንባቢትን ስንመለከት የምትሞት ነፍስ እንዳለን ያስታውሰናል። ሁለተኛ ደግሞ ኃይለ ዘርና ኃይለ እንስሳን ሁለቱን አቅፋ የያዘች ነች። እቺም ነፍሳችን ከዓለም ውጭ ያለን ነገር ማለትም መንግስተ ሰማያትን ወይም ገነት እንድንገባ የምታሳስበናሽ ማለት ነው። ምን ይላል አባቶቻችን መሰላችሁ? ኃይለ ንባብ ይኖራችሁ ወይም ንባቢት ነፍስ ይኖራችሁ እሷ ትግዛችሁ ይላሉ። ማለትም ከእንስሳ የምንሻለው እነዚህን ሁለት ነገሮች አጣምረን ማሰብ ስለቻልን ነው ማለት ነው። ሀገር እንድትበራ ከፈለግን ልክ እንደ ቀደምት ኢትዮጵያውያን ማለት ነው ንባቢት ነፍሳችንን እሷን ከፍ አድርጎ መያዝ ያስፈልገናል። አሁን በተፈጠረው ጀነሬሽን ሁሉም ስጋን ብቻ የሚያስቀድም ልብላ የሚል ብቻ ስለተፈጠረ ነው ኢትዮጵያ አንደኛም የመውረድ እንትና ያጋጠማት ማለት ነው። በመቀጠልም የምናየው ስለ ትምህርት ነው። አሁን ስንማር ትምህርን ከጨረስን በኋላ የምናደርገው ኮፍያ አለ። ማለትም አንዱ ኮፍያ 4 ጠርዝ አለው። ይህንንም በምናይበት ጊዜ አራቱን ባህሪያተ ስጋችንን ይወክላል። አራቱ ባህሪያተ ስጋችንን ማለት ለምድር ብቻ እንደምንኖር ያመለክታል ማለት ነው። በመቀጠልም የምናየው ቤተክርስቲያን ነው። አሁን ቤተክርስቲያንን የሃይማኖት ተቋማትን ስናይ ግን የሚያደርጉት ክብ የሆነ ኮፍያ ያደርጋሉ። ክብ ማለት በአጽናፈ ዓለም ስንማር ክብን በምናይበት ጊዜ ማብቂያ እንደሌለውና እየተሽከረከርን እንደማናበቃ ያመለክታል ማለት ነው። ኒኮላ ቴስላን በምንመለከትበት ጊዜ በ3 ቁጥር ላይ እቤቱን 3 ጊዜ ይዞራል፣ ሳህኑን 3 ጊዜ ይወለውለዋል የሚል ነገርም አለ። ይህም ማለት እቤቱን 3 ጊዜ የሚዞረው እቤቱን ተሽከርክሮ ሲገባ ውስጥ ከአጽናፈ ዓለም ጋር ሲተኛ ኦር እንደሚገናኝ ለማሳወቅ ፈልጎ ነው የሚል ነገሮችን አንዳንድ ነገሮች ጥናቶችን አይተናል ማለት ነው። በመቀጠልም አሁን ደግሞ የምናየው በሃይማኖታዊ ነገሮች እናያለን ማለት ነው። በሃይማኖታዊ ነገሮችም ስናይ የመጀመሪያውን የምናየው የሰው ልጅ 3 ዓለማት ይጠብቁታል ይላል። በመጀመሪያ ምድር አለ። ከምድር በኋላ ደግሞ ይሞታል። ሞቶ ደግሞ ፈጣሪ ከመጣ በኋላ ደግሞ የዓለም መጨረሻ ጊዜ ሁለት ነገሮች ይጠብቁታል፣ ወይ ሲኦል ወይ ገነት ይኖራል ማለት ነው። በመቀጠልም ደግሞ የምንመለከተው ዕለታትን ነው። ዕለታትን ስንመለከት ትላንት አለ፣ አሁን አለ፣ ነገ አለ። እነዚህም 3 ናቸው። በመቀጠልም ደግሞ ስለ ፈጣሪ እናያለን። አንደኛ ዓለም ከመፈጠር በፊት ነበረ፣ ከተፈጠረም በኋላ አሁንም አለ። ምድር ደግሞ ከጠፋችን በኋላ የሚቀጥል ሕያው ፈጣሪ እንዳለን ያመለክታል። በመቀጠልም ደግሞ ቤተሰብን እንመለከታለን። ቤተሰብን ደግሞ ስንመለከት ልጅ አለ፣ እናት አለ፣ አባት አለ። የፈለገ ቢሆን ከነዚህ የሰው ልጅ ዑደት መውጣት አይችልም ማለት ነው።
በመቀጠልም ደግሞ የምናየው የሰው ልጅ በምድር ሲኖር የሚያሳያቸው ሂደቶች አሉ። እነሱም ከሶስት አይወጡም፣ ይወለዳል፣ ያድጋል፣ ይሞታል ማለት ነው። በመቀጠልም ደግሞ የምናየው ስለ ምድራችን ነው። ምድራችንን ስንመለከት ደግሞ ሶስተኛው ፕላኔት ነች። በመጀመሪያ ከፀሐይ ቀጥሎ አለ፣ ፀሐይ አለች። ከፀሐይ ቀጥሎ ደግሞ ሜርኩሪ አለች ወይም አጣርድ። በመቀጠልም ቬኑስ አለች፣ ዙኩራ የምትባለዋ ማለት ነው። በመቀጠልም ደግሞ ምድር አለች። ምድር ደግሞ የሰው ልጅ መኖሪያ አለች ማለት ነው። ያው ሶስተኛ ላይ በመቀመጡ ራሱ አንድ ሚስጥርነትን ያመለክታል ማለት ነው። እስከዛም ሰላም ቆዩን። ሰብስክራይብ እና ሼር ማድረግ እንዳይረሳ።